ቤት መግዛት በምንፈልግበት ጊዜ የተለያዩ አይነቶች የብድሮች አይነት አሉ። ገቢ የሚጠይቅ አለ፣ ክሬቲቭ የሚጠይቅ አለ፣ ደግሞም ከዛ ውጪ ክሪኤቲቭ ብድር የምንላቸው ብድሮች አሉ። አሁን ለምሳሌ ባንክ ስቴትመንት ፕሮግራም የሚባለው ይሄ ፕሮግራም ለራሱ ለሚሰራ ሰው ጥሩ ነው። 10% ዳውን ፔመንት ነው የሚጠይቀው። ይሄም ደግሞ የ12 ወር ባንክ ስቴትመንታችሁ ማሳየት ይጠየቅባችኋል። እስከ $3.5 ሚሊዮን ብድር መበደር የምትችሉበት ቤት ለመግዛት አማራጭ ነው። ሁለተኛው ደግሞ አልተርናቲቭ ዶኪመንቴሽን ፕሮግራም ይባላል። ይሄም 12 ወር ባንክ ስቴትመንት ማሳየት ይኖርባችኋል። ፕሮፊት ኤንድ ሎስ ማሳየት ይኖርባችኋል ለቢዝነሳችሁ። እንዲሁም ደግሞ ቬሪፊኬሽን ኦፍ ኤምፕሎይመንት ልናሳይ እንችላለን። 1099 ወይም W2 ይጠይቃል ማለት ነው። ይሄ የአንድ ዓመት ታክስ ሪተርን ሪኳየር ያደርጋል። ቀጥለን ደግሞ ኖ ኢንካም ኖ ኤምፕሎይመንት ቬሪፊኬሽን ፕሮግራም ነው። ይሄ ገቢ ማሳየት አያስፈልጋችሁም። በስራ ቦታችሁንም ቬሪፋይ ማስደረግ አያስፈልጋችሁም። ይሄኛው ፕሮግራም 30 ቀን ገንዘቡ አትሊስት ባንካችሁ 30 ቀን መቆየት ይጠየቅበታል። እስከ 2 ሚሊዮን መበደር ትችላላችሁ። ይሄኛው 20% ዳውን ፔመንት ይጠይቃል። እንዲሁም ደግሞ የወራዊ ሞርጌጅ ክፍያው አትሊስት የ6 ወር ባንካችሁ ውስጥ እንዲኖር ይፈለጋል። ከዛም ደግሞ ቀጥለን BSCR ሎን የሚባለው አለ። ይሄ ሞስትሊ 2 ወይ 4 ዩኒት ለመግዛት በሚፈልጉ ሰዎች ወይም ደግሞ ከፎሬን ኢንቨስተሮች በሚሆኑበት ጊዜ መጠቀም የሚችሉት ብድር ነው። ቀጥለን ደግሞ W2 ኦንሊ ፕሮግራም የሚባል አለ። ኖ ፔስታብ ሪኳየርድ። ይህ ፔስታባችሁ ማሳየት አያስፈልጋችሁም። ያለፈውን ዓመት ደብሊቷችሁን አሳይታችሁ ከ2 እስከ 4 ዩኒት ፕሮፐርቲ ወይም ኮንዶ መግዛት የምትችሉበት አማራጭ ነው። ይሄም ደግሞ $3.5 ሚሊዮን ድረስ ቤት መግዛት ትችላላችሁ። ይሄኛው ደግሞ የ3 ወርን ማሳየት ይገባችኋል ማለት ነው። የ3 ወር ሞርጌጅ ክፍያው ባንካችሁ ውስጥ መገኘት ይኖርበታል። በጣም ብዙ አይነት የተለያዩ ፕሮግራሞች አሉ። ስለዚህ ገቢያችሁ አነስተኛ ከሆነ ወይንም ደግሞ 1099 ከሆናችሁ እነዚህን አማራጮች ለመጠቀም የምንችልበት መንገድ ሊኖር ይችላል። ስለዚህም ሆነ ስለሌላ ጥያቄ ካላችሁ ደውሉልን።